የታለ እግዚአብሔር መች ሰማኛል እኔንማ ትቶኛል ምንለው ለምንድነው? ለምንድነው ምንጮኸው? ለምንድነው በፈተና ጊዜ ጾማችን፣ ጸሎታችን፣ ስግዳታችን ምንም የማይመስለን ለምንድነው? የኔ ክርስቲያን መሆን ምንድነው ጥቅሙ ምንለው ለምንድነው? ምንም ቄስ የለም፣ ምንም ካህን የለም፣ አንድ ክርስቲያን የለም የምንለው ለምንድነው? ለምንድነው ምንማረረው? ለምንድነው አንዴ ጋል አንዴ በረድ ምንለው? ምንድነው ምክንያቱ? ፈተና እንደሆነ ያለ ነው፣ መከራ እንደሆነ ያለ ነው። ሰው ወፍጮ ቤት ገብቶ ለምን ዱቄት ይነካኛል አይልም። አዝኖ ተክዞ ምር ብሎት እዚህ የተገኘ ሰው አለ። በጣም ተክዞ እናንተ ነው የሰማችሁ። በቃ እሱ መጥቶ እያለቀሰ ነው። እሱ መጥቶ የራሱን ነገር ነው አድርጎ የሚሄደው። አስተናጋጆች ቢናገሩት ሁሉ ሊሳደብ ይችላል። በራሱ ዓለም ነው ያለው። በጣም ከባድ ነው። በአሁኑ ሰዓት እንደውም ሰው ራሱ በልቶ ማደሩ የእግዚአብሔር ቸርነት ነው በእውነት። አንዳንድ ሰዎች እኮ እንንጠፋ የሚሰሩ ሰዎች አሉ፣ እንድንሞት እንድናማርር የሚሰሩ ሰዎች አሉ 24 ሰዓት። የእግዚአብሔር ቸርነት ነው በእውነት የጠበቀን። እየበላን እየጠጣን አይደለም፣ ብዙዎች እየበሉ እየጠጡ አይደለም የሚኖሩት። በእግዚአብሔር ቸርነት ነው፣ በእግዚአብሔር እርዳታ ነው። የአደጋ ጊዜ መውጫ በሚል ርዕስ ነው የምንነጋገረው። ነጮቹ ኢመርጀንሲ ኤግዚት ይሉታል። የአደጋ ጊዜ መውጫ አሁን ከተሰባሰብንበት ዓላማ አንጻር ከመንፈሳዊ ሕይወታችን ጋር የሚያገናኘው ነገር ምንድነው የሚለውን አንስተን ነው ትምህርታችንን የምናጠቃልለው። ባለሙያዎች በዚህ በዓለማዊው ዕውቀት ማለት ነው ተጠበው እና ተጨንቀው የሚያዘጋጁት ሰዎች በአደጋ ጊዜ ነፍሳቸውን ለማትረፍ ቢጠቀሙበት ብለው የሰሯቸው በርካታ የአደጋ ጊዜ ማምለጫ መንገዶች፣ የአደጋ ጊዜ ማምለጫ ጥበቦች ወይም የአደጋ ጊዜ ማምለጫ ዘዴዎች አሉ። ምንም እንኳን ነፍስ በእግዚአብሔር እጅ የተያዘች ብትሆንም በእግዚአብሔር ፈቃድ የምትወጣ በእግዚአብሔር ፈቃድ የምትኖር ብትሆንም ይሄንን ብናውቅም ራሳችንን መጠበቅ እንዳለብን ደግሞ ቤተክርስቲያናችንም ስለምታስተምር በዘርፉ የተካኑ ባለሙያዎች ሰዎች በአደጋ ጊዜ በጭንቀት ጊዜ ራሳቸውን ለማትረፍ ማገዝ ያለባቸው በዚህ መንገድ ነው ብለው የሚያስቀምጧቸው ነገሮች አሉ። በአብዛኛው የሚዘጋጁት ህዝብ በሚበዛባቸው ህንፃዎች፣ ህዝብ በሚሰበሰብባቸው ቦታዎች ወይም ትልልቅ አዳራሾች፣ ህዝብ በሚጓጓዝባቸው የመጓጓዣ አይነቶች በሰማይም በምድርም በባህርም ያሉ መጓጓዣዎች ላይ ወይም የህዝብን የትራንስፖርት አገልግሎት የሚሰጡ መሳሪያዎች ላይ በብዛት እነዚህ ነገሮች ተዘጋጅተው እናያለን። በአብዛኛው ደግሞ የመሰብሰቢያ ቦታዎች፣ ትምህርት ቤቶች፣ የመዝናኛ ቦታዎች እነዚህን ሰው በብዛት የሚሰበሰብባቸው ቦታዎች ላይ የአደጋ ጊዜ መውጫ የሚል ጽሑፍ ማንበብና ምልክቱን ማየት አዲስ ነገር አይደለም። እነዚህ የአደጋ ጊዜ መውጫዎች ወይም እነሱ ኢመርጀንሲ ኤግዚት የሚሉት ማምለጫ መንገዶች ተሰርተው ከተጠናቀቁ በኋላ 3 ነገሮች ይደረጋሉ። አንደኛ ምልክት ይቀመጥባቸዋል። ሁለተኛ ስልጠና ወይም መግለጫ ይሰጥባቸዋል። ሶስተኛ ልምምድም ይደረግባቸዋል። ለምሳሌ አንዳንድ ትልልቅ ተቋማት እንደ አየር መንገድ አይነት መስሪያ ቤቶች በዓለም አቀፍ ደረጃ ማለት ነው ስልጠና መስጠት ብቻ ሳይሆን የአደጋ ጊዜ ማምለጫ መንገዶችን ማሳየት ብቻ ሳይሆን የአደጋ ጊዜ ማምለጥ እንዴት እንደሚቻልም ልምምድ ሁሉ ይደረጋል። አንዳንድ አውሮፕላኖች ቆመው ልክ አደጋ እንደደረሰባቸው ተደርጎ በውስጡ ያሉ ተሳፋሪዎች በአደጋ ጊዜ መውጫ መንገዶች እየተንሸራተቱ እንዲወርዱ እና ደግሞ የእሳት አደጋ መከላከያ መኪኖች ውሃ እየረጩ እሳት የማጥፋት ስራ እየሰሩ ምንም ባልሆነው አውሮፕላን ላይ ልምምድ ሲያደርጉ እናያለን። አሁን ለቴክኖሎጂው ቅርብ ስለሆነ እጃችን ላይ ባሉ ስልኮችም በቤታችን ውስጥ ባለ ቴሌቪዥንም እነዚህ ነገሮች እንመለከታለን። በአመት ውስጥ በተወሰነ ቀን ሰራተኞቹ እንዳይዘናጉ ልክ አደጋ እንደተፈጠረ አስመስሎ አላርም እየጮኸ ሰዎች ከዛ እየወጡ በአደጋ ጊዜ ማምለጫ መንገዶች እንዴት ተጠቅመው ህይወታቸውን ማትረፍ እንዳለባቸው ከተለመደው ወይም ከመደበኛው መውጫ መንገድ ውጪ
ባልተለመደው መንገድ እንዴት ነፍሳቸውን ማትረፍ እንዳለባቸው ልምምድ ሲያደርጉ እናያለን። በዓለም ላይ በሙያው በዚህ በዘርፉ ማለት ነው እጅግ በጣም የተካኑ ሰዎች አዘጋጅተውት ምልክቱን አስቀምጠው ስልጠና እየሰጡ ሰዎች በአደጋ ጊዜ ህይወታቸውን እንዲያተርፉ ጥረት ሲያደርጉ እንመለከታለን። እነዚህ የአደጋ ጊዜ ማምለጫዎች በብዙ ጥበብና በብዙ ጭንቀት ቢዘጋጁም ጥናቶች እንደሚያሳዩት የአደጋ ጊዜ ግን ብዙ ሰው ሲጠቀምባቸው አይታይም ይላሉ ጠበብቶቹ። አደጋው በተፈጠረ ጊዜ ሰዎች ከአደጋው ለማምለጥ የሚጠቀሙትን ነገር የተነገራቸውን እና በአደጋ ጊዜ የሚያመልጡባቸውን መንገዶች ቢጠቀሙ ኖሮ ምናልባት የጉዳቱ መጠን ይቀንሳል ብለው ያስቡ ነበር። ግን ብዙ ሰው እነዚህን የአደጋ ጊዜ ማምለጫ መንገዶች አይጠቀምባቸውም ይላሉ። ለምንድን ነው እነዚህን የአደጋ ጊዜ ማምለጫ መንገዶች የማይጠቀምባቸው? ወደ መንፈሳዊ ህይወቱ እመጣለሁ። በጣም ስለሚገናኝ ነው ያነሳሁት። አሁን እዚህ የተሰበሰብንበትም ዓላማ ከዚህ ጋር ስለሚገናኝ ነው። ለምንድን ነው በአደጋ ጊዜ መውጫ ወይም ማምለጫ መንገዶች ሰዎች ተጠቅመው ህይወታቸውን ማያተርፉት ለምንድን ነው ብለው ሲጠይቁ በጥናቱ መሰረት 3 መሰረታዊ ምክንያቶችን ያወጣሉ። አንደኛው እና የመጀመሪያው ሰዎች ለአደጋ ያላቸው ግንዛቤ አናሳ መሆን ነው ይላሉ። ስለ አደጋ መስማት አይፈልጉም። ሲደርስባቸው ይጨነቃሉ። ማምለጫ መንገዱ ጠፍቷቸው ይጠበባሉ። በጣም ይጨነቃሉ። አንዳንድ ጊዜም ከአደጋው ለማምለጥ ከመጣር ይልቅ ወደ አደጋው ሲሄዱ ይታያሉ። እንዲህ አይነት ሰዎች ስለ አደጋ መስማት አይፈልጉም። ስለ አደጋ ምንም ግንዛቤ የላቸው። አንዳንድ ጊዜም ስለ አደጋ ሲነገር ሟርት ነው ይላሉ። አሁን እኛም ውስጥ አሉ አንዳንድ ሰዎች ምን አሁን ካልጠፋ ትምህርት እንዲህ አይነት ስለ አደጋ፣ ስለ ሞት፣ ስለ ሌላ ነገር መናገር ይሄ ሟርት ነው አያድርስ ነው ብለው ነው የሚደመድሙት። ዝም ብለው ማለት ነው እንጂ አስበውት እውነት ቢደርስስ ብለው ተዘጋጅተው አይሄዱም ነው። አንዳንድ ጊዜ አንድ ሰው ለመጠየቅ ወደ አንድ ቦታ ስትሄዱ ቤቱ ቁልፍ ቢሆንስ ብላችሁ አስባችሁ ታውቃላችሁ? ሰውየው ባይኖርስ? በጭራሽ አታሱ። እንዴ ይኖራል፣ ለምንድን ነው የማይኖረው ነው ምንለው። ግን ባይኖርስ? እዛ ደርሰን የሆነ ነገር ሲፈጠር ግን ልንጨነቅ እንችላለን። ስለ አደጋ ያለን አመለካከት በጣም አናሳ ስለሆነ ነው ይላሉ። በአደጋ ውስጥ ሰለባ የምንሆነው በአብዛኛው መዳን እየቻልን ግን ስለ አደጋ ያለን ግንዛቤ አናሳ መሆኑ ነው። ለምሳሌ ቀላል ነው። አሁን ወደ ቤተክርስቲያን መተን ብዙ ሰው ሞባይሉን ወይም ስልኩን ማለት ነው ወይም ቦርሳውን ወይም የአንገት ሀብሉን ወይም ሰዓቱን ወይም ገንዘቡን ይሰረቃል በዚህ ግርግር ውስጥ ማለት ነው። ለምንድን ነው ብለን ብናጠና ሌቦች ስላሉ ብቻ አይደለም፣ የኛ ዝርክርክነትም ነው። እርግጠኛ ነኝ ሌቦች ስላሉ ብቻ አይደለም። አንዳንዶቻችን ራሳችን ጥለነው ነው የሚጠፋው። ሌባ ከኪሳችን ስላወጣው ብቻ አይደለም፣ የኛም ጥንቃቄ ነው። ወደ ቤተክርስቲያን ስንመጣ ጓዛችንን በሙሉ ተሸክመን ነው የምንመጣው። ልክ እንዳማረች በቅሎ ማለት ነው ተሸልመን ነው የምንመጣው። ቤታችንን ያለውን ጌጣጌጥ በሙሉ ተሸክመን ነው እንመጣለን ቤተክርስቲያን። ግን ምን መጣው ለምንድን ነው ሲባል ለጸሎት ነው። ጥንቃቄ አናደርግም። መተንም ጥንቃቄ አናደርግም፣ ስንመጣም ጥንቃቄ አናደርግም። ያየዋል። ምንድነው ይባለው በተረቱ? አያያዙን አይተህ ምንድነው ይባል? አያያዙን አይተህ አው ጭብጦውን ቀማው ነው። አሁን ጭብጦ የለም፣ ስልክ ነው ያለው። እሱን ነው በቃ አያያዛችንን ነው የሚያየው ሌባው። በርቀት ስክሪን አውት ያደርገናል። ከማን መውሰድ እንዳለበት ያውቀዋል። ማን ምን ሐሳብ ላይ እንዳለ ማለት ነው። አያያዛችንን ነው የሚያየው። አሁን ጧፍ እያበሩ ትምህርት የሚሰሙ ሰዎች አሉ። እርግጠኛ ነኝ አትሰሙም እናንተ። ጧፍ እያበራችሁ የእግዚአብሔርን ቃል ለመስማት አትችሉ። ጧፉን ነው የምታዩት። ይቀጣጠላል እሳቱ፣ ታዩታላችሁ። እሱ አይምሯችሁ ይከፈላል። ትንሽ ደግሞ ቃሉን ለመስማት ስታስቡ ደግሞ ነጠላችሁ ሊያያዝ ይችላል። ቀሱ ነው አያያዝ ማለት። ለመስማት ከሆነ ለመስማት ነው። እግረ መንገዴን ምን እያልኳችሁ ነው? ቃል እግዚአብሔር እየተሰማ ስለሆነ ጧፋችሁን ምን አድርጉት እያልኳችሁ ነው። በቃ እሱ ነው አጥፉት። አሁን ጸሎት ላይ ነው የሚበራው ጧፍ። እየሰማችሁ ማብራታችሁ ነው። አንድ ሰው ሊሰራ የሚችለው ስንት ስራ ነው? ንገሩኝ፣ ስንት ስራ ነው? አንድ ስራ ነው።
ጧፍ ማብራት ነው ወይስ እግዚአብሔርን ቃል መስማት ነው? ለምን እንደምናበራው ማናቀም እርግጠኛ ነኝ። ምንድነው አሁን ጧፍ ይዞ መቆም አሁን ምንድነው ጥቅሙ? ንገሩኝ እስቲ። ምንም አናቆም። ከጸሎት ጋር በተያያዘ ነው። እሱን ነግራቸዋለን። የኛም ድክመት ስለሆነ እንዴት ነው አንድ ሰው ቃል እግዚአብሔር ተመስጦ ነው መስማት ያለበት። ተመስጦ በደንብ በውስጥ ጆሮው ነው መስማት ያለበት። ከተመሰጠ ልቡን እየነካው የሚሰማ ከሆነ እንዴት ነው ጧፉን የሚያበራው? መቅረዝ ላይ ነው መብራት ያለበት ጧፉ። እየዘመርን እየጸለይን ከሆነ ችግር የለውም። አሁን አትችሉም፣ የውሸታችሁን ነው። ጧፍ እያበራችሁ የእግዚአብሔርን ቃል እንሰማለን የምትሉ ውሸታችሁን ነው። አጥፉት። ጧፍ የሚበራበት ሰዓት ስላለው ማለት ነው። እሱ ነው። ስለዚህ ለአደጋ ያላቸው ግንዛቤ አናሳ ስለሆነ ነው። አንዳንዶቹ ሟርት ነው፣ አንዳንዶቹ አያድርስ ነው፣ አንዳንዶቹ መድኃኒዓለም አለ ደግሞ ምን እንሆናለን። አሁን በአውሮፕላን የመጣን ሰዎች አውሮፕላኑ ውስጥ ከገባን በኋላ አውሮፕላኑ ከመነሳቱ በፊት እያኮበኮበ የአውሮፕላኑ አስተናጋጆች የሚያወሩት ስለ አደጋ ነው። እውነት ነው ሐሰት ነው? እውነት ሐሰት ስለ አደጋ ነው። ይሄ አውሮፕላን በጉዞ ላይ እያለ ድንገት ቢወድቅ ከወንበራችሁ ስር መንሳፈፊያ አለ ትላቸዋለች። ከላይ ኦክሲጅን ይወርዳል ትላቸዋለች። አሁን እንደሱ በስመ አብ ወወልድ ወመንፈስ ቅዱስ ይላል። ጀመራቸው ሟርቱን ደግሞ ነው። ማንም አይሰማቸውም። ግን ቢፈጠርስ ነግሯቸዋል እኮ በትክክል የሚሄደው ውሃን እየታከከ ነው። አደጋው ሊቀንስ የሚችለው በዚህ ነው። ምንም እንኳን ነፍሳችን በእግዚአብሔር እጅ የተያዘች ቢሆንም ልብ አድርጎ እግዚአብሔር ስለፈቀደ ብቻ አይደለም በዓለም ላይ ሁሉም የሚከናወነው። አንዳንድ ሰው እንደሱ ይላል። አይደለም፣ እግዚአብሔር ሳይፈቅደው የሚከናወናል። ሳይፈቅደው ምክንያቱም ሰጥቶናል እግዚአብሔር ለኛ ኃላፊነት። የራሳችን ነፃ ፈቃድ አለ። እግዚአብሔር አንዱ አንዱን እንዲገድለው ፈቃዱ አይደለም። አንዱ አንዱን በመርዝ እንዲደፋው ፈቃዱ አይደለም። አንዱ አንዱን ጨርቁን ቆርጦ እንዲያስጠለቁልበት እግዚአብሔር ፈቃዱ አይደለም። አንዱ የአንዱን ስም እንዲያጠፋ እንዲያጠለጥለው ፈቃዱ አይደለም። እግዚአብሔር ያውቃል። አዎ ያውቃል። ለምን ዝም አለ? ያንተ ነፃ ፈቃድ ነው። ያንተ ነፃ ፈቃድ ነው። አቅርቦላ ልጅን ወደ ፈለከው ስደድ ነው። ዓለም የምትመራው በሁለት ፈቃድ ነው። የእግዚአብሔር ነፃ ፈቃድ አለ፣ የሰው ነፃ ፈቃድም አለ። እግዚአብሔር መልካም ነገር ነው የሚፈቅደው፣ ክፉ ነገር አይፈቅድም። ለክፉ ነገር ፈቃድ አይሰጥም። እግዚአብሔር ሳጥናኤል ሰይጣን እንዲሆን አልፈቀደም። በራሱ ፈቃድ ነው ሰይጣን የሆነው። አንድ ሰው መናፍቅ እንዲሆንም እግዚአብሔር አይፈቅድም። በራሱ ፈቃድ ነው መናፍቅ የሚሆነው። ፈልጎ ነው፣ ወዶ ነው። አያውቅም ማለት ግን አይደለም። ያውቃል፣ አይፈቅድም። እግዚአብሔር ፈቃዱ አይደለም። የኛ ነፃ ፈቃድ አለ። መጠንቀቅ አለብን። ወይ ጥርግ አድርገን አላመንን፣ ወይ ጥርግ አድርገን አልካድን። በየዋህነት ቢሆን ይጠብቀናል። እናውቃለን እንላለን። የጥንቃቄ ጉድለት አለብን። በጣም ዝርክርኮች ነን በብዛት። ዝም ብለን ነው እግዚአብሔር ያውቃል ነው ምንለው። ተውባ ከገብርኤል አለ ነው ምንለው። አይደለም፣ እንደሱ አይደለም። የኛን የቤት ስራ መስራት አለብን። ያጠኑት ጥራት በጣም ስለገረመኝ ነው። እኔ ለምንድነው ሰው በአደጋ ጊዜ የአደጋ ጊዜ መውጫን ተጠቅሞ የማያመልጠው የሚለውን ጥራት ሲያጠኑ ስለ አደጋ ያለው ግንዛቤ አናሳ ስለሆነ ነው ይላል። ሁለተኛው አደጋው ድንገታዊ ነው፣ ቅጽበታዊ ነው። ሰዎች ስለሆነን እንደነግጣለን። ስለምንደነግጥ የአደጋው ሰለባ እንሆናለን። ቶሎ መረጋጋት አንችልም ስለምንደነግጥ ነው። ትክክል ነው። አሁን እግዚአብሔር ያምጣውና እዚህ መካከል ላይ አንድ ነገር ዱዋ ቢልኮ የመጀመሪያው ሯጭ እኔ ነኝ። እንደምናገረው ቀላል አይደለም። ወደ ውስጥ ገብቼ ምዕመናን ጥግ ያዙ ልል ይችላል። ውስጥ ከገባው በኋላ ማለት ነው። እንደምናወራው ጀግና አይደለም። ይሄ የሆነ ነገር ሲፈጠር መጀመሪያ የምንሰጠው ሪአክት የምንመልሰው ምላሽ ሰው ስለሆንን እንደነግጣለን። ትክክል ነው። ይሄ ተፈጥሮ ነው። ግን ቶሎ ብሎ ደግሞ መረጋጋት ያስፈልጋል። ሰዎች ስለሆንን ለአደጋው የምንሰጠው ምላሽ ዘግይቶ ነው የሚሆነው። ወዲያው መመለስ አንችልም። ድሬዳዋ ላይ የዛሬ ምናምን ዓመት የጎርፍ አደጋ ተከስቶ በነበረ ሰዓት መላው ዓለም ያለቀሰ ጊዜ ማለት ነው።
አንድ መንደር ሙሉ ለሙሉ ያለቀበት አዲስ ከተማ የሚባል መንደር ማታ አይተናቸው መንደሩ ጧት ስንነሳ ሙሉ ለሙሉ መንደሩ የለም፣ ሰዎቹም የሉም፣ ቤቱም የለም። በጣም ከባድ አደጋ ነው። ህፃናት፣ አረጋውያን፣ እናቶች በዚህ ላይ ደግሞ ልክ እንደናንተ በእንግድነት ድሬዳዋ ከተማ ላይ ነበሩ ሆቴል ተከራይተው ያረፉ ማንነታቸው ያልታወቁ ብዙ ሰዎች ሞተዋል። በርካታ ሰዎች አልቀዋል። እኔ በቦታው ነበሩ። ከሌሊቱ 6 ሰዓት 7 ሰዓት አካባቢ ነው ጎርፍ የመጣው። ሌላ ቦታ ዘንቦ ድሬዳዋን አጥለቀለቃት ማለት ነው። ከተማው በሙሉ ጨለማ ነበር። በእንቅርት ላይ ጆሮ ደግፍ እንደሚባለው በኋላ ላይ በተጠና ጥናት ሰው ያለቀው በአብዛኛው ጎርፉ መጥቶ እየተጫጫዋ ሰው ሲወጣ ከተማው ጨለማ ስለነበረ ይሮጥ የነበረው ጎርፉ ወደሚመጣበት አቅጣጫ ነበር። ሰው ጎርፉን ሄዶ ነው የተቀበለው ማለት ነው። አየው ጨለማ ነው ወዴት እንደሚሄድ ያውቀው እየሮጠ ወደ ጎርፉ ነው ሄዶ ማለት ነው። ምናልባትም ከተነሳበት ቦታ ጀምሮ ወደ ኋላ ቢሮጥ ኖሮ ላይደርስበት ሁሉ ይችል ነበር። የእግዚአብሔር ፈቃዱ እንዳለ ሆኖ ማለት ነው። ወደ ጎርፉ ብዙዎቻችን እንደዚህ ነን። ከድጡ ምንድነው ይባለው ወደ ማጡ በውር ድንብር እንሸሻለን ስንል መከራ ውስጥ ነው። አንዳንድ ሰዎች እኮ አሉ ቤት ውስጥ ይበሳጩና አረቄ ቤት ይሄዳሉ። በጣም እንዲገርም ቤት ውስጥ ተበሳጭቷል፣ ከዛ ያለው ግን አረቄ ቤት ነው። ምንድነው ስትለው በቃ ንዴቴን ለማስታገስ ነው። ሌላ ነገር ውስጥ ነው ያለው። አረቄ ንዴት አይበርድም፣ በጫት ንዴት አይበርድም። በማኩረፍ አንዳንዱ በቃ ከዚህ በኋላ እኔ እንደውም ጴንጤ ሆኛለሁ ይላል። አንዳንዱ የሆነ ሰው ሰላም ሳይለው ቀርቶ ይሆናል። ብስጭት ለማብረድ በራሱ ደም በደም አይነጻም። ብስጭት ለማብረድ ሌላ ነገር ውስጥ የሚገቡ ሰዎች አሉ። የውር ድንብር ማለት ነው። ለአደጋው የምንሰጠው ይሄ ሪአክት ምላሽ ሰው ስለሆንን አደጋውም ቅጽበታዊ ስለሆነ በዚህ ምክንያት የአደጋ ጊዜ መውጫዎችን አንጠቀምም። ሰዎቹ ናቸው ያጠኑት ጠበብቶቹ። ሁለት ሶስተኛው በአደጋ ጊዜ የአደጋ ጊዜ መውጫዎችን ማንጠቀምበት ምክንያት የአደጋ ጊዜ መውጫውን አለማወቅና በአግባቡ አለመጠቀም ነው። አሁን በአውሮፕላን እንኳን ስንሄድ ያሳዩናል። መብራት ቢጠፋም ብርሃን አለው። የአደጋ ጊዜ መውጫ ምልክቶች አሉት። ማንም ሰው አያየውም። እሱ የአደጋ ጊዜ በለመድነው በር ለመውጣት ነው የምንሞክረው እንጂ ያን በር አናስታውሰው አናቀውም የት እንዳለም ማለት ነው። አሁን እዚህ ተሰብስበናል። የአደጋ ጊዜ መውጫ አደጋ ቢፈጠር የአደጋ ጊዜ መውጫ አለ፣ ኢመርጀንሲ ኤግዚት የሚላል ግን መኖር አለበት ብላችሁ ታስባላችሁ? አዎ ጥርጥር ውስጥ እንዳትገቡ። ራሷ ቤተክርስቲያን የአደጋ ጊዜ መውጫ ነች። ራሷ ቤተክርስቲያን የአደጋ ጊዜ ማምለጫ ነች። የአደጋ ጊዜ መውጫ ላይ ሆነን የአደጋ ጊዜ መውጫ እንፈልግ። ራሷም የአደጋ ጊዜ መውጫ ነች ቤተክርስቲያን። በስጋ ተጎርተን ነፍሳችንን የምናተርፍባት መጠጊያችን ስለሆነች ማለት ነው። የዚህ ቤተክርስቲያን ልጆች ያደረገን አምላካችን ክብር ምስጋና ይግባው። በእውነት እኛ ቀላዋጮች ስላልሆነን ማለት ነው። አመስግኑት፣ በደንብ አመስግኑት እግዚአብሔር። እነዚህን ሶስቱን ወደ መንፈሳዊ ህይወታችን እናምጣቸው። ይሄ ወደ መንፈሳዊ ህይወታችን ሲመጣ ምን ማለት ነው? የአደጋ ጊዜ መውጫ የሚለውን የፈተና ጊዜ መውጫ ወይም ማምለጫ ወይም መጽናኛ ልንለው እንችላለን። በክርስትና ህይወት ፈተና አለ። በክርስትና ህይወት ውጣ ውረድ አለ። ተጓዦች ነን። ልክ እንደ እስራኤል ዘስጋ ማለት ነው። እኛ እስራኤል ዘነፍስ ነን። ያቋረጡት ብዙ ሺህ ኪሎ ሜትር አለ። ብዙ ውጣ ውረድ አለ። በረሃው አለ፣ ጊንጦ አለ፣ እባቡ አለ፣ የኤርትራ ባህር አለ፣ የፈርዖን ወታደሮች አሉ። ዝም ብለው አይደለም ተነስተው ከግብጽ ከናን የገቡት። ብዙዎቹ አልቀዋል። ጥርጥር ነበር፣ ክህደት ነበር፣ በመሪዎቻቸው ላይ ማጉረምረም ነበር፣ መራብ ነበር፣ መጠማት ነበር። ተሰነካክለው የቀሩ ብዙዎች አሉ። ተጓዦች ነን እኛ፣ ተጓዦች ነን። በእያንዳንዷ ሰከንድ እየተጓዝን ነው። በእያንዳንዷ ሰከንድ ማለት ነው። በእያንዳንዷ ሰከንድ መሰናክል አለ፣ ፈተና አለ። የመንግስተ ሰማያት ተጓዦች ነን።
መሰናክል አለ፣ ፈተና አለ። ለነዚህ መሰናክሎች ለነዚህ ፈተናዎች ማምለጫ መውጫ መንገዶች አሉ፣ ተዘጋጅተዋል። ወይም ደግሞ ከፈተና ከመከራ የምንጽናናባቸው የምንጠጋባቸው መንገዶች አሉ። በክርስትና ሕይወት ተዘጋጅተዋል። በክርስትናው ዓለም በፈተና ጊዜ ሰዎች ለምንድን ነው የሚወርዱት? ፈተና እንደ ሰዎቹ አቅም ይለያያል። እንደ ሰዎቹ አቅም አንዳንድ ሰው እኮ ፈተና የሚሆንበት ብዙ ልብስ ይኖረውና ቁም ሳጥኑን ከፍቶ ይላል አሁን የቱን ነው የምለብሰው? ለሱ ፈተና ይሄ ሰው ይጠራና እስቲ ልብስ መረጥልኝ ይላል። አዩ ለሱ ይሄ ፈተናው። አንዳንዱ ቁርስ ደርሷል ምሳ ደርሷል ተብሎ በር ተንኳክቶ ሲቀሰቀስ ኡፍ ይላል። ለሱ ፈተናው ይሄ ምናልባት ቀሰቅሱኝ ይላል። ሌላው የሚበላ አጥቶ የሚጠጣ አጥቶ የሚለብሰው አጥቶ ይጨነቃል። እሱ ደግሞ ብላ ሲባል የሚያኮርፋል። ፈተና ይለያያል ነው ብላችሁ እንደየሰዎቹ አቅም እንደሰዎቹ መጠን ይለያያል። ዲያቆኑ የሚፈተነውን ፈተና መነኩሴው የሚፈተነውን ፈተና ምእመኑ፣ ወንድ የሚፈተነውን ሴት የምትፈተነውን ወንዱ አይፈተነውም። እንዳቅማችን ነው። አንዳንዱ ምንም አይመስለውም፣ ለአንዳንዱ ደግሞ በጣም ከባድ ነው። ግን በፈተና ጊዜ ለምንድን ነው እንዘጭ የምንለው? ለምንድን ነው የምንወድቀው? አሁን ልክ እንዲህ ተሰብስበን እኔ የቅዱስ ገብርኤል ባሪያ እኔ የእግዚአብሔር አገልጋይ እያለን እንደምንፎክረው የፈተና ጊዜ የታለ ቅዱስ ገብርኤል የምንለው ለምንድን ነው? የታለ እግዚአብሔር መች ሰማኛል እኔንማ ትቶኛል የምንለው ለምንድን ነው? ለምንድን ነው የምንጮኸው? ለምንድን ነው በፈተና ጊዜ ጾማችን፣ ጸሎታችን፣ ስግዳታችን ምንም የማይመስለን ለምንድን ነው? የኔ ክርስቲያን መሆን ምንድነው ጥቅሙ የምንለው ለምንድን ነው? ምንም ቄስ የለም፣ ምንም ካህን የለም፣ አንድ ክርስቲያን የለም የምንለው ለምንድን ነው? ለምንድን ነው የምንማረረው? ለምንድን ነው አንዴ ጋል አንዴ በረድ የምንለው? ምንድነው ምክንያቱ ነው? ፈተና እንደሆነ ያለ ነው፣ መከራ እንደሆነ ያለ ነው። ሰው ወፍጮ ቤት ገብቶ ለምን ዱቄት ይነካኛል አይልም። የዱቄቱ መጠን ይለያያል። የሚያስፈጨው ሚነካውና ሊገዛ የገባው ሚነካው እኩል አይደለም። እዛ ወፍጮ ቤት ያለው ሰራተኛ ሚነካው የዱቄት መጠንና ገበያው እንዴት እንደሆነ ጠይቆ ለመውጣት የሚመጣው የዱቄት መጠን ሚነካው የተለያየ ነው። ግን ሁሉም ዱቄቱ ይነካዋል። የምንኖረው በዓለም ላይ ነው። በዚህ ምድር ላይ በቤተ መቅደስም እንኖር በአውደ ምሕረቱም በቤታችንም በባታችንም ይሁን እየጾምንም እየጸለይንም ጾም እየሻርንም ይሁን በየሁኔታው ፈተናል እንፈተናለን። ትክክል ነው። ይሄ ግዴታ ነው። የዚህ ዓለም የኑሮ ውጣ ውረድ የታወቀው የምንጨርስበት ዘመን ገና ነው። ሁላችንም መንገደኞች ነን። ለምንድን ነው አንዴ ጋል አንድ ጊዜ ደግሞ በረድ የምንለው? አንዴ ፍጹም አማኝ አንዴ ደግሞ ተጠራጣሪ የምንሆነው? አንዴ ጀግና አንዴ ፈሪ የምንሆነው? አንድ ጊዜ በተከታታይ የሆነ ነገር የምናደርገው አንዴ ደግሞ ብንቀዘቀዘው ለምንድን ነው? አንዴ ጋል አንዴ በረድ የምንለው ነው። እነዚህ ሶስቱ ምክንያቶች ናቸው። አንደኛ ስለ ፈተናው አለመረዳታችን፣ ሁለተኛ ድንገት የሚከሰት ስለሆነ ሰው መሆናችን፣ ሶስተኛ መውጫውን አለማወቃችን። እኔ አሁን ሶስቱን በማብራራት ጊዜ አልጨርስም። አንዱ ላይ ብቻ ትኩረት ላድርግ። አንዱና ዋነኛው ብዙዎቻችን የምንቸገርበት ከፈተናው ጋር መውጫው እንዳለ አለማወቃችን። የወላችሁ ሰው በሚሰበሰብበት ቦታ አደጋ ሊፈጠር ይችላል ብለው ሰዎች የአደጋ ጊዜ መውጫ መንገድ አመቻችተው ያን የአደጋ ጊዜ መውጫ መንገድ ሳይጠቀሙ ብዙ ሰዎች የሚያልቁ ከሆነ የሰዎቹ ጥፋት አይደለም። በክርስትና ሕይወትም መከራ እንዳለ ስለሚያውቅ እግዚአብሔር ፈተና እንዳለ ስለሚያውቅ በፈተና ዓለም እንደምንኖር ስለሚረዳ ስለሚያውቅ አምላካችን ከፈተናው ጋር መውጫውን አድርጎልናል። ግን ብዙዎቻችን አናውቅ። በጣም ያሳዝነው ይሄ ነው። እግዚአብሔር ለሁላችንም ልቦና ይስጠን። በእውነት መከራውን ነው የምናስበው እንጂ ማምለጫ መንገዱን አናውቀው። እሱ ላይ ትኩረት ማድረግ ጥሩ ስለሚሆን በክርስትና ሁሌም ቢሆን የአደጋ ጊዜ መውጫዎች መኖራቸውን ማሳየት መጠቆም ይገባል። አዝኖ ተክዞ ምር ብሎት እዚህ የተገኘ ሰው አለ።
በጣም ተክዞ እናንተን አይሰማችሁ። በቃ እሱ መጥቶ እያለቀሰ ነው። እሱ መጥቶ የራሱን ነገር ነው አድርጎ የሚሄደው። አስተናጋጆች ቢናገሩት ሁሉ ሊሳደብ ይችላል። የራሱ በራሱ ዓለም ነው ያለው። በጣም ከባድ ነው። በአሁኑ ሰዓት እንደውም ሰው ራሱ በልቶ ማደሩ የእግዚአብሔር ቸርነት ነው በእውነት። አንዳንድ ሰዎች እኮ እንንጠፋ የሚሰሩ ሰዎች አሉ። እንድንሞት እንድናማርር በቃ የሚሰሩ ሰዎች አሉ 24 ሰዓት። የእግዚአብሔር ቸርነት ነው በእውነት የጠበቀን። እየበላን እየጠጣን አይደለም። ብዙዎች እየበሉ እየጠጡ አይደለም የሚኖሩት። በእግዚአብሔር ቸርነት ነው። በእግዚአብሔር እርዳታ ነው። ብቻቸውን የሚያወሩ ሰዎች አሉ። አሁን ድሮ ሰው የነቢጤ የምንለው ወይ የሚለምን ሰው አይታችሁ ከሆነ ልብሱ የተበጫጨቀ ወይ እርቃኑን የሆነ ጸጉሩ የተንጨባረረ ሰውነቱ ያደፈ አንደበቱ የተኮላተፈ በጣም ምስኪን ሰው። አሁን ወደ አዲስ አበባ እኮ ጥሩ የለበሱ ሰውነታቸው ያማረ ሰዎች መለመን እያፈሩ ጥግ እጃቸውን ዘርግተው የሚቆሙ ሰዎች አሉ። የቤት ኪራይ መክፈል አቅቷቸዋል። የልጆቻቸው ትምህርት ቤት መክፈል አቅቷቸዋል። ልጆቻቸውን ዳቦ መግዛት መበገብ አቅቷቸዋል። በአንድ ብር ይገዛ የነበረ ዳቦ አሁን አይገዛም። ስለዚህ ሰፈራቸው ቦሌ ከሆነ እነሱ ጉለሌ ሄደው ይለምናሉ፣ የሰፈር ሰው እንዳያቸው ማለት ነው። ጥግ ነው የሚቆሙት። አያስጨንቋቸውም። ዝም ብለው ነው የሚቆሙት። የሆነ ነገር ያነጥፋሉ። ታዝናላችሁ። ጠጋ ብላችሁ ስታናግሯቸው የሚነግሯችሁ ነገር ዶፍ ነው። የእግዚአብሔር ቸርነት ካልሆነ በስተቀር በጣም ከባድ ነው። የምንጨካከንበት ዘመን አይደለም። ትክክል ነው። ግን ደግሞ ማምለጫ መንገዶችን ብዙ ሰዎች አያውቁም። ብዙ ሰዎች አያውቁትም። እዚህ ላይ ማተኮር ጥሩ ስለሆነ እነዚህ ነገሮች ለማስታወስ ሞክራለሁ። እግዚአብሔር ለሁላችንም ልቦናውና ጥበቡን ማስተዋሉ እንዲያደለን መልካም ፈቃዱ ይሆንልን። መከራ አለ፣ ፈተና አለ። ከፈተናው ጋር ደግሞ ማምለጫ አለ። እንደው ላስታውሳችሁ ኢትዮጵያውያን በተረታቸው እግዚአብሔርን በፈተና ብቻ የማይተወን መሆኑን ማምለጫ መንገድ እንዳለው ለመግለጽ ከሚጠቀሙባቸው ስነ ቃላት መካከል አንዱ እግዚአብሔርን ሳይደግስ አይጣላም ይላል። የሚገርም ቃል። ሳይደግስ አይጣላም። እግዚአብሔር ይጣላል ማለት አይደለም። ድግስ እያለ ግን የሆነ ጸብ አለ ማለት ነው። እሱ ብቻ አይደለም። እከክ የሰጠ ጌታ ምን ይላሉ? ጥፍር አይነሳም ይላሉ። ሰውየው በሽታው ከሚያማርር በተሰጠው ጥፍር በሽታውን ማስታገስ ይችላል ማለት ነው። እጅ ባይኖረውስ ጥፍር ባይኖረውስ ግን ያን የሰጠ ደግሞ ጥፍር አይነሳም። ላይችል አይሰጥም ይላል። ላያስችል ይቅርታ፣ ላያስችል አይሰጥም ይላል። ላያስችለን አይሰጠንም እግዚአብሔር። ብዙ ሰው እኔ አልቻልኩም ይላል፣ ግን ችሎታል። እያወራ ነው፣ እየተናገረ ነው። መሽቷል፣ ነቅቷል፣ ቆሟል። አሁንስ አልቻልኩም ይላል፣ ችሎታል። ባይችለውም አይኖርም፣ ይበናል፣ ይተናል። እግዚአብሔር ማንችለውን አይሰጠንም። የታመነ ነው አምላካችን። መጽሐፍ ቅዱስ ላይ በብዙ ቦታ ይሄ ተጽፏል። ይሄ ጉዳይ በመጽሐፍ ቅዱስ ላይ በብዙ ቦታ ተጠቅሷል። ስለማናስተውለው ነው። ለምሳሌ ዘመናችንን እናንሳና የተለመደና የምታውቁት የመጽሐፍ ቅዱስ ማስጠንቀቂያ ነው። የማቴዎስ ወንጌል ምዕራፍ 24 ላይ ስለ ሐሰተኞች የተጻፈው ማለት ነው። አሁን በተለይ በዚህ በማህበራዊ ሚዲያው ሐሰተኞች ቦታ ያገኙበት ትልቅ አዳራሽ ውስጥ ሰው ተሰብስቦ ስላጨበጨበላቸው ቤተክርስቲያንን ሲነቅፉ ስርዓተ አምልኮን ሲቃወሙ የሚደነግጡ ሰዎች አሉ። ቀድሞ ግን ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነግሮናል። ሰው ለምን እምነቱን ይቀይራል? ሰው ለምን የተጻፈለትን ያደጋ ጊዜ መውጫ ይዘነጋል? ጥያቄው እሱ ነው። የማቴዎስ ወንጌል ምዕራፍ 24ን ብቻ አንብቡት፣ በደንብ አንብቡት። ንባቡን ነው የምነግራችሁ፣ ትርጓሜውና ምስጢሩን የመናገር ጊዜ የለኝም። የማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 24 ጀምራችሁ ስታነቡ እንደዚህ ይላል። ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉ። ከባድ ቃል ነው። ሐሰተኞች ክርስቶሶች ይነሳሉ ነው ያለው። እኔ ክርስቶስ ነኝ የሚሉ እግዚአብሔር ይመስገን ኢትዮጵያ ውስጥ እንኳን ብዙ አልተከሰተም። እኔ ክርስቶስ ነኝ የሚል ሰምቼ አላውቅም።
እኔ ማርያም ነኝ የምትል አንድ ሻይ የምታፈላ ሴት ተነስታ ነበር እንጦጦ አካባቢ ማለት ነው። ማርያም ነኝ ምናምን። እነዚህ ደግሞ ሐዋርያው ዮሐንስ፣ ጳውሎስ፣ ማርቆስ ምናምን ብላ ደግሞ 12 ሰዎችን አስከትላ ማለት ነው። ወደ ውጭው ዓለም ስትሄዱ አሁን እጃችሁ ላይ ባለው ስልክ ሰርች ብታረጉ ፎልስ ጂሰስ ብላችሁ ሰርች ብታረጉ ብዙ ናቸው። ኬንያን ጨምሮ በአሜሪካንም በአውሮፓንም ኢየሱስ ነኝ ብለው የተነሱ ብዙ ሰዎች አሉ። ብዙዎች ደግሞ ደስ የሚለው ሐሰተኞች ክርስቶሶች ፌክ የምንለው ማለት ነው። የውሸት ክርስቶሶች ይነሳሉ። ብዙዎች ሐሰተኞች ነቢያት ይነሳሉ። ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትንና ድንቅን ያደርጋሉ። ይሄ የሚያስደነግጥ ቃል ነው። የተመረጡትን እንኳን እስኪያስቱ ነው የሚለው። የሚገርም ነው። ብዙዎቹን የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክቶችን ያደርጋሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በልፍኝ ነው ቢሏችሁ አትመኑ አለ ይላል። በጣም ጥሩ። ዝናብ እየዘነበ ነው። እንግዲህ ዝናቡ ወቅቱ ነው። መቼም ምንም ማድረግ አንችልም አይደል? ግራና ቀኝ ሆነን በተስፋ እንጠብቃለን። ጉባኤው የማን ነው? ንገሩኝ። ጉባኤው የማን ነው? የእግዚአብሔር ነው። ዝናቡስ የማን ነው? የእግዚአብሔር ነው። የራሱን ጉባኤ በራሱ ዝናብ አይረብሽም፣ እንዳትጠራጠሩ። እንታገስና እንጠብቅ። በጣም ከባሰ ቦታ እንይዛለን። ወደዚህ ወደ አውደ ምሕረቱ ወደ መጠለያው ወደ ድንኳኖቹ ጠጋ እንበል። ትንሻው እንግዲህ የአዋሳ ምዕመናን ሙቀቱን ስለተላመዳችሁት ለቅዝቃዜው እንግዳ ናችሁ። እንጠብቃለን ማለት ነው። እንቀጥል። እየሰማችሁኝ ነው? እንቀጥል አይደል? ጥሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 5 ላይ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ይላል። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ብዙዎች ነው የሚለው። የአደጋ ጊዜ መውጫዎችን ከማወቅ አንጻር እነዚህ ሶስት ዋና ጉዳዮችን ማወቅ ያስፈልጋል። አንደኛ፣ የመጀመሪያው መከራ ለክርስትና እንግዳ ወይም ብርቅ ነገር አለመሆኑን ማወቅ ያስፈልጋል። በእኔ የሚያምን በጣም የሚገርም እኮ ነው። ይገባል፣ ይወጣል፣ መሰማሪያም ያገኛል ነው ያለው። መግባትና መውጣት ግድ ነው። ይገባል ወደ እውነት፣ ይወጣል ከውሸት ማለት ነው። ይገባል ወደ ጽድቅ፣ ይወጣል ከኃጢአት። ይገባል ወደ ብርሃን፣ ይወጣል ከጨለማ። ዝም ብሎ ሁለቱንም ይዞ መጓዝ አይቻልም። አንዱን መተው ግድ ነው። መከራ መቀበል ያለ ነው። ፈተና መቀበል ያለ ነው። ፈተናውንና መከራውን ስንቀበል ግን በትዕግስት መሆን እንዳለበት መጽሐፍ ቅዱስ ይነግረናል። ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 2 ላይ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። እንደ ሙሉ ደስታ ቁጠሩት። ስታገለግሉ፣ ስትጾሙ፣ ስትጸልዩ፣ ወደ ቤተክርስቲያን ስትገሰግሱ፣ ማተባችሁን ስታጠብቁ፣ በክርስትናችሁ ስትጸኑ መከራ ያጋጥማችኋል። እንደ ሙሉ ደስታ ተቀበሉት ነው። ዋጋችሁ እሱ ነው። ሽልማታችሁና ጌጣችሁ እሱ ነው ይለናል። ስለዚህ ስለ መከራ ያለን ግንዛቤ ማስተካከል አለብን። ለምንድን ነው እኔ የምፈተነው? እየጾምኩ እየጸለይኩ ወደ ቤተክርስቲያን ከመጣው በኋላ መከራ በዛብኝ ማለት የለብንም። ዋጋችን እሱ ስለሆነ። ሁለተኛው መከራው ከታገሱት የሚያልፍ መሆኑን ማወቅ አለብን። መታገስ ነው የሚያስፈልገው። ያልፋል። 6ኛ ክፍል የሆነ ተማሪ ለፈተና የሚዘጋጀውና ፈተና የሚቀርብለት ወደ 7ኛ ክፍል እንዲያልፍ ነው። ታግሶ ፈተናውን ሰርቶ አጥንቶ ለፈተናው ተዘጋጅቶ ሲሰራው ወደ 7ኛ ክፍል ነው የሚያልፈው። ወደ 5ኛ ክፍል ሊመለስ አይደለም ፈተና የሚቀርብለት። ስለዚህ ፈተና ሁሉ ጊዜም በህይወታችን ውስጥ ሲያጋጥመን መታገስና እንደሚያልፍ ማሰብ ያስፈልጋል ማለት ነው። መዝሙረኛው ቅዱስ ዳዊት ልበ አምላክ በመዝሙር 125 ላይ በልቅሶ የሚዘሩ በደስታ ይለቅማሉ፣
በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ ይላል። ይህንን ነው ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የሕይወት አክሊል ይቀበላል ይላል። ስለዚህ ፈተናው ያልፋል፣ መከራው ያልፋል። እሱን ማሰብ አለብን። ልክ እንደዚህ ዝናብ ነው፣ ይዘንባል፣ ያልፋል። ሌሊቱን ሙሉ አይዘንብም፣ ነገም አይቀጥልም። በተወሰነ ጊዜ ያበቃል ማለት ነው። ክረምቱም ያበቃል፣ ከዛ በጋው ይተካል። ፈተናው እንደሚያልፍ ማወቅ አለብን። ያልፋል። እስከሚያልፍ ግን ሊያለፋ ይችላል። ዋጋ የምናገኝበት ነው። በጽናት መቀበል አለብን። ሶስተኛውና የመጨረሻው በዝናቡ ምክንያት ቶሎ ልጨርሰው ብዬ ነው። ሶስተኛውና የመጨረሻው ዋናው ማንኛውም ፈተና ማንኛውም መከራ ለእግዚአብሔር ልጆች ወይም ለክርስቲያኖች መውጫ መንገድ አለው። ይሄን ማወቅ አለብን ሁላችንም ማለት ነው። መጽሐፍ ቅዱስ እንደዚህ ይላል። በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገዙ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። አንደኛ ፈተናው በአቅማችሁ ልክ ነው የሚመጣው አለ። ሁለተኛ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ስለዚህ ሁሉም ፈተና መውጫ መንገድ አለው ማለት ነው። መውጫዎቻችን ብዙ ናቸው። ቅዳሴው፣ ሰዓታቱ፣ ማህሌቱ፣ ጾሙ፣ ጸሎቱ፣ ስግደቱ፣ ምህላው፣ ተሰብስበን የምንሰማው ቃለ እግዚአብሔር፣ የምንዘምረው ዝማሬ፣ ራሷ ቤተክርስቲያን፣ ይሄ መልአክ ቅዱስ ገብርኤል፣ እነዚህ በሙሉ ከፈተናው የምንወጣባቸው መንገዶች ናቸው ማለት ነው። ፈጣሪያችን በቸርነቱ ሁላችንንም ሰምቶ ከመጥፋት ያድነን። የቅዱስ ገብርኤል አማላጅነት በረከቱና ረድኤቱ በሁላችን ላይ አድሮ ይኑር። ይቆየን። እግዚአብሔር ይስጥልኝ።